መሃል ቦሌ ወሎ ሰፈር ላይ በተመጣጣኝ ዋጋ ባለ አንድ መኝታ በ6.1 ሚሊዮን ብር፣ ባለ ሁለት መኝታ በ7.8 ሚሊዮን ብር፣ ባለ ሶስት መኝታ በ10 ሚሊዮን ብር ሙሉ ዋጋ መግዛት ለምትፈልጉ ይህንን ቪዲዮ ሳትጨርሱ የትም እንዳትሄዱ። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ በውስጥም በውጭም ያላችሁ የስለ ቤት ቤተሰቦች ይህንን ቪዲዮ የምታዩ በያላችሁበት የከበረ ሰላምታ ይድረሳችሁ። ይህ ስለ ቤት ነው። ሰብስክራይብ በማድረግ የተለያዩ ከቤት ጋር የተያዙ መረጃዎችን በፍጥነት ወደ እናንተ እንዲደርሱ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ስለምታደርጉ እናመሰግናለን። ዛሬ ይዤላችሁ መጣሁት የቤት መረጃ በመሃል ቦሌ ወሎ ሰፈር ላይ በተመጣጣኝ ዋጋ ስለሚሸጡ ቤቶች ነው። እንግዲህ እነዚህ ቤቶች የሚገኙት ቦሌ ወሎ ሰፈር ከፖርቹጋል ኤምባሲ ጀርባ እየተገነባ በሚገኝ ባለ 14 ወለል አፓርታማ ላይ የሚሸጡ ይህ አፓርትመንት በውስጡ መሰረታዊ መገልገያዎችና ፋሲሊቲዎች የሚሟሉለት ነው። ታዲያ እዚህ አፓርትመንት ላይ በፍሎር 6 ቤት ያለው ሲሆን ከባለ አንድ መኝታ እስከ ባለ 3 መኝታ አማራጭ ማግኘት ይችላላችሁ። ባለ አንድ መኝታ 77 ካሬ፣ ባለ 2 መኝታ 98 ካሬ፣ ባለ 3 መኝታ በ126 ካሬ አማራጭ ማግኘት የምትችሉ ሲሆን የነዚህ ቤት ዋጋ አሁን ላይ 20% ለሚከፍል በካሬ በ100 ሺህ ብር፣ 100% ለሚከፍሉ ደግሞ በካሬ በ80 ሺህ ብር ለሽያጭ ቀርቧል። በዚህም ሁኔታ ባለ አንድ መኝታ 77 ካሬ 20% ለሚከፍል በ7.7 ሚሊዮን ብር፣ 100% ለሚከፍል በ6.1 ሚሊዮን ብር፣ ባለ ሁለት መኝታ 98 ካሬ በ20% ጠቅላላ ዋጋ 9.8 ሚሊዮን ብር ነው። 100% ለሚከፍል በ7.8 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ20% ለሚከፍል በ12 ሚሊዮን 600 ሺህ ብር፣ 100% ለሚከፍል በ10 ሚሊዮን ብር ለሽያጭ ቀርቧል። ይህ አፓርትመንት አሁን ላይ ግንባታው ተጀምሮ የቤዝመንት ስራ ላይ የሚገኝ ሲሆን በ2 ዓመት ተጠናቆ የሚረከብ ይሆናል። እንግዲህ በዚህ ቅናሽ ተጠቅማችሁ ቦሌ ወሎ ሰፈር ላይ ቤት መግዛት ለምትፈልጉ ለበለጠ መረጃ በ0915 94 62 95 ላይ በቀጥታ እንዲሁም በዋትሳፕ ብትደውሉ ሙሉ ስለ ቤቶቹ መረጃ ማግኘት ትችላላችሁ። ሳይቱንም ለማየት ቀጠሮ ማስያዝ ትችላላችሁ። እንግዲህ የዛሬ ቤት መረጃ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ይጠቅማል ብላችሁ ካስባችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቀጣይ በሌላ የቤት መረጃ እንገናኛለን። እስከዛው ድረስ መልካም ጊዜ